ለማንኛውም ስጦታዬ ይከፈት። እወድሻለሁ። ሁለተኛ ኖ አሁን እኮ ላስለቅስሽ ነው እንዲያወራሁት ማሂ በቃ አራራን በቃ ትቻለሁ። እሺ ሴትዮ በያረሶረቴስ ስፔስ አርክሻቸው ቤተሰቦቼ ራሱ ታውቃላችሁ። ማሂ እህት የላትም። እኔ እንዴት ሆናለሁ? እሺ እኔ ፍቅር ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ማሂዬን ይቅርታ ልጠይቃት ነው ከልብ ስላዘነችብኝ ይኸውላችሁ ይቅርታ መጠየቂያ። ለማንኛውም ትንሽ ስጦታ ማለችኝ እዛ ስንሄድ እንግዲህ ማሳያችሁ ይሆናል። ቤተሰቦቼ ማሂዬ በጣም ነው የምወድሽ የኔ ፍቅር። ይሄንን ይቅርታዬን እንደምትቀበለኝ ተስፋ አደርጋለሁ። እናንተ ጋር አብረን ሆነን እንግዲህ ይቅርታ እንጠይቃታለን። ከስራ ደክሟት ነው የምትገባው። አሁን እንግዲህ ማታ ነው ቤተሰቦቼ። ቡናችን ፍርሽርሽ አድርገን ምናምን ዛሬ ቀን ቡና ተፈልቶ ነው የምታዩት። ቡና ተፈርሾ ብቻ አይደለም። ኤኒዌይስ አብረን ይቅርታ እንጠይቃለን። ልጅ ያላችሁ ትረዱኛላችሁ። እና ይሄ ዳቦ ከላይ ሲታይ በጣም ነው የሚያምረው እና ጉዳችን ላሳያችሁ። እዚህ ጋር ተቦትርፏል። ከዳቦ ይሰማችኋል ከኋላ ዳቦ የሚል ሁለት መጋገር ነበረብኝ። ያው ሰዓት ሄደብኝ። ኤኒዌይስ አሁንም ልሰጣት ነው። ስጥልኝ እባክህ እና ጎበዜ ነው ወርቅ ሂጂ በይ ሂጂ እናቴ ዋይ ባይዘ ይሄ ነገር ማለት ነው መሰራ ነው የሚመስለው ወረቀት ዘመናው ምንድን ነው ያዛችሁት እስኪለን ድረስ መሽቷል። ሙላር ሃፒ በርዝዴይ ትላለህ በዚህ ባይዘ ከኔ ዋት ነው ስሚ እንደ ውልጌታ ሰስፔስ ላድርግሽ እንደ እኔም እጂ ተናሻ ሳክሽሊ ደና ተመስገን። አየው ማለት ታውቃላችሁ ነቅራታችሁን ሰማ እንዴት አልሰቀም እኔ ወርቅ ሳሚ አሽ ሰላም እንዴት ነሽ? አለን አለን ታዲሳ አንዴ በጣም ከክሞኛል ከሰባተኛ ወደ ሰባተኛ በጣም ደክሞኛል እና ኤኒዌይስ አረፍ በይ። ቤተሰቦቻችን እንግዲህ ከዛ ቪዲዮ በኋላ ዛሬ የተገናኘን ነው። ዛሬ ይቅርታ ልላት ነው የመጣሁት። እንደነገርኳችሁ ይቅርታ ይኛልሽ። አረ ምንም ይሄ ይቅርም ያባባ ለምን ነው እስኪ በጣም አዝነውብኛል እኮ በኔ ማርያምን። ስለዚህ መቅረታችሁን ስሰማ በጣም ደስ ብሎኛል። ስለዚህ ችግር የለም ማለት ነው። ዛሬ ቀን አሪፍ ጊዜ እናሳልፋለን እና ማሂዬ ደስ ይልሻል ይሄን እንደዚህ በቡና እንግዲህ መቼም ሴት ልጅ እንደዚህ ያወራኝ ነው ልብ ለልብ ይቅርታ የምጠይቀው። ይሄን ያክል መድከም አይጠበቅብሽም ነበረ። ታውቂያለሽ በጣም ስለምወዳችሁ ነው እንደዛ በጣም ባይል ቆጣጠር ያቃተኝ እውነት። ደግሞ ከዛ በፊትም ነግረሽኝ ስለነበረ በቃ ተገጣጠመና በቃ እንጃ እናንተ ስትመጡ ምን ያክል ደስተኛ እንደሆነን በቃ አንድ ላይ ብዙ ነገር ማለት ነው። እና እናንተ ስትሄዱ በቃ እንሄዳለን ብለሽ ስታስቢ ስትነግሪኝ አሁን ራሷ እየተክለፈት ያ ስሜት እየመጣብኝ ነው ማለት በቃ እንሄዳለን ነገር ስትሉ በቃ እንጃ በጣም ነበር የተሰማኝና ብቻ አለመሄዳችሁን ስሰማ ነው በቃ ደስ ብሎሻል። እና ይሄ ዳቦ ይቅርታ ማባባያ ይሆናል ብዬ ተስፋ አደርጋለሁ ዳቦዬን በጣም ስለምትወጂልኝ። ታሪኩ ግን ማለት ነው ረጅም ነው። አሳወስሽ የቆቦውን ዳቦ እንደዚህ ያረግሽብኝ ወይ ልጆቹ ናቸው ነው ልጆቹ ናቸው። ማርያም ብድር አይደለም። ኧረ ብድር በምድር ይላል እንደዚህ ነው። አስበዋለሁ ብለሽ ነው። በየመሀል የማማ ድምፅ ማጀቢያ ነው። እሺ ተጠቀሙት። እንኪ ዳቦዬን ቅመሽልኝ የኔ ቆንጆ። በጣም የምወደው ዳቦ ባይሆን የኔ ፍቅር የአንቺ ዳቦ እኮ ልዩ ነው። አመሰግናለሁ በጣም። በስመ አብ ጨስ ላድርግበት እስኪ እባክሽን። እሺ እባክሽ። እንደኔ ነሽ ጨስ ትወጃለሽ ማይ? በእውነት በይ እስኪ። እንደኔ አትሆኝም እውነት እንጂ እኔ በጣም ነው የምወደው። የሆነ ነገር ልነግርሽ ነው ግን እንዳትደነግጪ።
አሁን ፕራንክ አይደለም። በማርያም አሁን እንሄዳለን እንዳትዪ በእናትሽ። ኧረ አይደለም እንዴ ሞኝ ምንድን ነው ያለሽ? የሞኝ ተረት ነው። ማርያምን አይደለም ወድቄ ወደኩ። እስካሁን አላየሽኝማ። አሁን እኮ ነው እንደዚህ ልል ስል ማን ቢያለኝና በእናትሽ ፎቅ ላይ ማርያም አንደኛ ፎቅ ላይ የተሰቀልኩ ወደኩ። እዛው ደረጃው ላይ ወድቃሽ? ደረጃው ጨርሼ ወደ ላይ የተሰቀልኩ። ሆድሽ ምንም አልነካሽም? ምንም አልነካኝም፣ ግን ጉልበቴ ይሄ እጄ አሁን ደህና ነኝ። አሁን ደረቀ። 3 ቀን አረገ። አልነካሽም? ሳታደርስ እንደውል አንቺ ትደነግጫለሽ። በጣም ማሂ ምን ላድርግ እንግዲህ። መቤቴ ነች አወጣችሽ። ማርያም ምን አይነት ጫማ ለብሰሽ ነው ግን? ይሄ ነው ሁሌ ብለብሰው ታውቂያለሽ እንዴ? አይ አሁን ማለት ነው እዚህ ጋር ትንሽ ስጦታ አለች፣ ይቅርታ ለማለት ነው። ግን ዶንት ፊል ሳምቲንግ ነው ይባላል። ሌላ ነገር ፊል እንዳታረጊ ቅር እንዳይልሽ። ዝሮ ሰው ምን ነሽ እንዴ? በጣም እኮ ነው ያስለቀስኩሽ ታውቂያለሽ። ለማንኛውም ስጦታ ይከፈል። ካባላ ላስለቅሳት እንደዚህ አይነት ቪዲዮ አልሰራም። በእውነቴን ነው የምላችሁ። አንቺ ደግሞ ዝም ብለሽ እንባሽ ቅርብ ነው በጣም እንዴ። አሁን ራሱ ማለት ነው ልታለቅስ ትችላለች። ወይኔ ትልና እንኪንኪ ስጦታሽ ዝም ብሎ ነው እኮ ሶሲ። በጣም ቀላል ነገር ነው። አንቺ ይሄ እኮ የፍቅር መግለጫ ነው። ደግሞ ስጦታው ስታይ ኦኬ ይሄ ነው እንዴ ምናምን ብለሽ ትረጋጊያለሽ። ሴትዮ በያረሶረቴስ ስፔስ አርግሻቸው ቤተሰቦቼ ራሱ ወይኔ ያመጣሁት ቡና ሳልቆላው በቃ ኪባድ እንዳትሰሪ አደራሽ ነው። ባይሆን ማሸጊያው ያምራል። አይ የሆነ ጊዜ እወዳለሁ ብለሽ ነበርና እኔ ራሱ በጣም ነው የወደድኳት። ማርያምን ልስላሴው ምናምን አንቺ ደግሞ ተወጃለሽ። እንግዲህ ሌላ ጊዜ ማለት ነው ኑሮን በደምብ ሰርፕራይዝ የምንደራረግ ያድርገን እግዚአብሔር አምላክ። ይሄ ስጦታ ነው ሳይሆን ልብ አይ ትንሽ ያህል ደግሞ ወድሽ ለመግለጽ ነው። ለማንኛውም ማሂዬ በጣም ነው የምወድሽ፣ ግን ፊት ለፊት እያየሽ ማውራት አልችልም። ጌታ ሆይ አትይኝ እሺ። ኧረ በስመ ስላሴ በቃ አልልም፣ አላወራም። በቃ ትቼዋለሁ። እወድሻለሁ፣ በጣም አከብርሻለሁ። እንዳንቺ አይነት ሰው ያብዛልን። ትለያለሽ በጣም ምንድን ነው የሚባለው? አንቺ ሰውነትሽን አይቀይርብሽ እግዚአብሔር አምላክ፣ ልቦናሽን አይቀይርብሽ። ሁሌም ለሁሉም ሰው እኩል ነሽ ማሂ፣ ትለያለሽ በጣም እና ልብሽ መልካም ነው በጣም። ወይኔ እናቴ ግን ለምን ድረስ ስሜታ የሚሆነው እንደዚህ አይነት ነገር? እሺ በቃ እወድሻለሁ። ሁለተኛ ኖ አሁን እኮ ላስለቅስሽ ነው እንዲያወራሁት ማሂ። በቃ አላወራም፣ በቃ ትቼዋለሁ። እሺ አላወራም። ማርያም ትቼዋለሁ። ለምንድን ነው የምታለቅሺው? እሺ በቃ አሁን እኮ ይደስታል እንዴ? ወይኔ እናቴ በቃ አሁን ይደስታል ነው። እሺ በቃ እኔ ነኝ ስሜት ውስጥ ያስገባሁሽ። ይቅርታ በጣም እንዴ ላለማስለቀስ መጥቼ ያስለቅስሻለሁ እንዴ? አይደለም ይደስታል ያነባለው ደግሞ ማለት ነው። አይዞሽ እሺ እኔ ፍቅር ታውቂያለሽ፣ የእኛ እድገት በጉጉት ነው የምትጠብቂው እና አይዞሽ እናሳይሻለን። እሺ እግዚአብሔር ረድቶን ኪዳነ ምሕረት ረድታን ለወደፊት ሁሉ ነገር አሪፍ ሆኖ እናያለን በደንብ አብረን። እሺ እኔ ቆንጆ። አይ በጣም ቅርብ ነው እሱ እንደሚሆን አውቃለሁ እንዴ? ያው አይዞሽ። ቅድሚያ ደግሞ ለአንቺ ነው የምደውለው። እሺ ታውቂያለሽ።
ጌታ ሆይ ይቅር በለኝ። በቃ እንዴ አሁን እኮ ልንላቀሰ ነው እንዴ? በቃ አናለቅስ። ጌታ ሆይ ምንድን ነው ማርያም? አይቻልም። በቃ ሌላ ወሬ እናውራ። በቃሽ ይቅርታሽ። አይደለም እኮ ደስታ ነው ማለት አንቺ አስበሽ ይሄን ያክል ማረግሽ ምን አደረኩኝ? ገና ደግሞ እውነት በጣም ማረኝ። ምን የእናንተ አውቃለሁ በጣም ጉጉት እንደምትጠብቂ። እኔ ይቅርታ ልጠይቅ እኮ ነው የመጣሁት። ደግሞ አሁን አስለቅሼ ልሂድ ማይታይ ማርያምን የሆነ ማለት እይታው በቀነሰ ቁጥር በቃ ይሄዳሉ ብዬ በጣም ነው የምፈራ እና በቃ እይታው በቀነሰ ቁጥር በቃ በጣም ምንጣሉ ወይ በቃ ሄዱ እንጂ ምናምን ይያት በቃ አንሄድም። አይዞሽ እንዴ በቃ ሄዱ በጣም ይታላችሁ። አንሄድም በቃ አይዞሽ እውነት አይዞሽ አንሄድም። የእኔ ፍቅር በቃ አታልቅሽ በማርያም። እኔ አልፈልግም እናቴ ትሙት አልፈልግም። እንዴ በቃ አታልቅሽ በቃ እንዴ። ወይኔ ካምፓላ በቃ አንቺ ጋር ቪዲዮ መስራት ላቆም ነው። አንሄድም አይዞሽ እሺ። ደግሞ አንድ ነገር አላት ቤተሰቦች እንደሆነ ታውቃላችሁ። ስንደውላት ማለት ነው የቲክታክ ማስታወቂያ ተደወለ እንዴ ነው የምትለው። አንዳንዴ ይገርመኛል ማርያምን ስላችሁ ከራሷ በላይ ስለኛ ነው የምታስበው። እና ሁሌም እዚህ ቤት ስንመጣ ምን አይነት ሞቲቬሽን እንዳለ ልንገራችሁ። ይናንተ ትላለች አይሳችሁ ብቻ በርቱ። እንደናንተ እኮ የለም። የእናንተ እይታ እኮ የተለየ ነው። ነገ ታያላችሁ። በማስታወቂያ ነው የምትሆኑት። ቤታችሁ እቃ ሙሉ ይሆናል። እንዳትገዙ፣ በማስታወቂያ ነው የምትገዙት። ስፖንሰር ትደረጉት ብቻ በቃ ኖ ሞር ማልቀስ። ቀጣይ ማለት ነው የምንገናኘው በደስታ ነው። እሺ የእኔ ፍቅር አልወድሽም። እኔ ደግሞ ዋሽቼ ነው። ጌታ ሆይ እንዴ አልቃሻ አሁን ደስታ ሲጀምር በጣም ደስ ያለኝ ማርያምን በቃ ያኔ ነው አንሄድም ምናምን ስትሉ በቃ በጣም ነው ደስ ያለኝ። እና ደግሞ አሪፍ በታየ ቁጥር ደግሞ በጣም ነው ደስ የሚለኝ። በቃ አይሄዱም ምናምን ትደውያለሽ አለውኝና በቃ ቲክቶክ ራሱ በጣም ቆንጆ እይታ ነው ያላችሁ አይደለም? በእናንተ እይታ ዝቅ ባለ እይታ ማስታወቂያ በማስታወቂያ ነው ሰው እያየው ነው። እና ይሄ ደግሞ በጣም ቅርብ ነው። የሰው ልጅ ተስፋ ሳይቆርጥ እስከ መጨረሻው ከሞከረ ይሳካል። ሲጀመር ማለት የማይሳካበት መንገድ የለም። ግን ለዛ ጊዜው ስለሚለያይ ነው። እና በጣም ነው የምወዳችሁ ማርያምን። አልፈልግም በቃ ትወጅናለሽ፣ እናውቃለን። ማይ በቃሽ። እንወድሻለን፣ እኛም እንወዳችኋለን በጣም ታውቂያለሽ። እግዚአብሔር ሲወድሽ ሰው ይሰጥሻል። እውነቴን ነው። እኔ እዚህ ቤት መጥቼ ወደ ቤቴ ስመለስ በደስታ ነው የምመለሰው። ሁሌ እግዚአብሔርን ሁሌ ማለት ነው በጣም ደስ ብሎን ደብሮን መጥተን ራሱ እዚህ በቃ እንደዚህ ነው ምናምን ብለሽ ምን ልታርገሽን ነው የምትመልሽንና ሁሌም ደስተኞች ነን። እሺ እኔ እናት አታስቢ። ደግሞ እኔ ወይኔ ቃል መጋት አልፈልግም። የሆነ ነገር ብሳሳት ታውቃላችሁ። ማሄ እህት የላትም። እኔ እንዴት ሆናለሁ? እሺ እኔ ፍቅር ኦ ማይ ጋድ በቃ ማርያምን እስካሁን ቪዲዮ አልፈልግም። በቃ እንወዳችኋለን በጣም ቤተሰቦቻችን። ይቅርታ በጣም ደግሞ ማርያምን ዛሬ ማልቀስ ነው አይሆንም። ከበኋላ ማለት ነው በደስታ እያለቀስ ነው የምንመጣው። እኛ የጎደለን ነገር የለም እግዚአብሔር ይመስገን። ግን መላመድ ከባድ ስለሆነ እንዳንለያይ ስጋት ነው የሚያስለቅሳት። እሺ ሌላ ነገር አይደለም። እና የኛ እድገት ስለሚያጓጓት ነው። ፍቅር ነው። እሺ
እንዳታስብ እወድሻለሁ ወይ እኔም እወድሻለሁ። አይዞሽ አንለያይም እሺ እግዚአብሔር አሳክቶት አንድ ላይ እንሆናለን ደግሞ እንዳንለያይ ከዚህ በኋላ ጌታ እንዲወዳል አይ አንለያይም እግዚአብሔር ይረዳናል እሺ በቃ